በእኛ ቤት መጀመሪያ ላይ ሃይማኖት የሚባለው ነገር ያን ያህል ቦታ ተሰጥቶት ማናችንም የተሰራንበት መንገድ የለም። በኋላ ግን ሁላችንም በየፊናችን ተበታተንና የየራሳችን ይዘን መጣን አይደለ? የየራሳችን ይዘን መጣን ደግሞ ቤተሰባዊነቱ አሁንም እንዳለ ነው። ሁለት ወንድሞች ኦርቶዶክስ ናቸው፣ ወንድምና እህቴ ኦርቶዶክስ ናቸው። ቤተክርስቲያን ይሄዳሉ። እናቴ ቸርች ትሄዳለች፣ ረዲ ቸርች ትሄዳለች። እኔ እናንተ ደግሞ መሀል ላይ አሁን አዲስ ሰለምቴ ሆነናል። ሰለምቴ ስትሆን ይሄንን ኮፍያህን ስታደርግ ከማህበረሰቡ ስትለይ እዛ አካባቢ ላይ ምን አይነት አቀባበል ነበረ ማለት ፈልጋለሁ። ምክንያቱም አሁን እኔ ወሎን ሳቀው ኮምቦልቻን የተማርኩትና ሃይ ስኩል እያለሁ አስተዋውሳለሁ አንድ መቅደስ የምትባል ልጅ ማናችን ምን ተናንንም ነበርና ወደ እስልምናው መጣች። ያኔ አካባቢ ላይ የነበሩ ማን ነበር ስሟ በእናት ጦይባ እንደዛ አይነት እና ሰላትና እንትኑን እንዴት ሰላት እንደሚሰገድ በአማርኛ ጻፉና ሰጧት። ከዛ ከቀበሌ 8 ከኛ ሰፈር እስከ ሃይ ስኩል ድረስ የምንሄድበት በጣም ረጅም መንገድ ነው። ያን ሁሉ መንገድ ስንሄድ በአማርኛ ነበር ሪሄርስ የምታደርገው። በአማርኛ አብረናት እኛም እያለን እንሄዳለን አስተዋውሳለሁ። እንደገና ደግሞ ሻችን ምንላቸው አንድ እዛ ቃልቻ ነበሩ አይደለ ቁርአን የሚያቀሩ እሳቸው መንገድ ላይ እኮ ሲያገኙን እኛ ጸጉራችንን ካልሸፈንን አሳደው ይዘው የሚገርፉን ሰው ነበሩ። ሰው ቁርአን ሲማር ምን ሲል እኛ አንግባበት እንጂ ያው ማህበረሰቡ ውስጥ ነበረ ብዬ ነውና አህመድ ሽፋው ደግሞ ከብዙ ጊዜ በኋላ ወደ እስልምናው ሲገባና ኮፍያህን አድርገህ መንገድ ላይ የተለያዩ ቦታዎች ላይ ስትሄድ ምን አይነት አቀባበል ነበረው? በፍቅር በደስታ እንኳን መጣህ ብለው ተቀበሉ ወይስ ደግሞ በጣም ከባድ የሆነ መንገድ ነበረው? እሺ ወል እኔ ችግር የለብኝም ከትንሹም ከትልቁም ጋር ተግባብቼ ስለሚሄድ ኬፑን አደረኩት ማን አደረኩትም የውስጤን ስሜቴን ስላገኘሁት ማንኛውም ሰው ደስተኛ ነው። ውስጤ በፊትም ቢሆን አሰላም አለይኩም ብዬ ነው የምለው። አሰላም አለይኩም ኦርቶዶክስም ውስጥ ሆኜ አሰላም አለይኩም ነው እኔ ሙስሊሞችን ሳገኝ የምላችሁ እና የተለመደ ስለሆነ ብዙም አዲስ አይደለም። አንዳንዶቹ ደግሞ ውስጡን የሚያውቁ ደግሞ እንኳን ተመለስክ እያሉ ደስታቸውን ነው የገለጹልኝ።